አሁን በደረሰኝ መረጃ ወደ 24 የሚሆኑ ከፍተኛ የገንዘብ አዘዋዋሪና የመረጃ ሰጪ የሻዕቢያ ተወላጆች በአዲስ አበባ ከተማ ላይ ሲለቀሙ ውለዋል። ቤታቸው ውስጥ ሲበርብርና ሲነገር የነበረው መሳሪያ ተይዟል። ሐሰተኛ ዶላርና ሐሰተኛ ብር ከነማሽናቸው ተይዞባቸዋል። ወደ 40 ምናምን ከነሱ ጋር ንክኪ ያላቸው ሰዎች ጠፍተዋል። አዋሽ እንደገቡ ታውቋል። ግማሾቻቸው አዋሽና መተሃራ አካባቢ ናቸው ያሉት። እንግዲህ የአዋሽና የመተሃራ ሰዎች አይናችሁን ግለጡት፣ ጸጉር ልጦች ገባ። ሌላ ወደ ድሬዳዋ ሄደዋል እየተባለ ነው ያለው። ወደ አፋር ኮብሏል እየተባለ ነው። ግን ብዛት ያላቸው ሻዕቢያዎች ዛሬ ተለቅመዋል። እንግዲህ እነዚህ 24 ሻዕቢያዎች በተለያየ ጊዜ በመኪና አስመጭነት ያሉ፣ በንግድ ውስጥ የሚሰማሩ፣ ዱባይ ላይ ሰው የሚመለምሉ ስንናገር የነበረ ባንክ ተመሳጥረው የሚዘርፉ የሚሰርቁ ናቸው። እነዚህ 24ቱ ጥሩ ነው። ከነዚህ መጀመሩም ትልቅ ነገር ነው። መንግስትን እናመሰግናለን።